አንድ ጊዜ በዚህ አንድ ጊዜ ደግሞ በዚህ ሌላ ጊዜ ደግሞ በዚህ እየተቀያየረ ሲታይ ምን እያደረገ ነው ብላችሁ ሊሆን ይችላል። እነዚህ ሁሉ ድምጽን ከአልትራሳውንድ ማሽኑ ወደ ሰውነታችን በመላክ ኢሜጅ ለመፍጠር የሚያገለግሉ ናቸው። ፕሮብ ይባላሉ። ነገር ግን ሁሉም የተለያየ አገልግሎት ነው ያላቸው። ይሄኛው ፕሮብ እጄ ላይ ስለሌለ ባለሙያዎች ካላችሁ ለምን እንደሚያገለግልና ስሙ ምን እንደሚባል ኮሜንት ላይ ጻፉ። ይሄኛው ከርቭሊኒየር ፕሮብ እንለዋለን። ፍሪኩዌንሲው ዝቅተኛ፣ ዌቭሌንግዙ ደግሞ ከፍተኛ ነው። ዲፕ የሆኑ የሰውነታችንን ክፍሎች ሊቨር፣ ኪድኒ፣ ዩትረስ፣ ብላደር እነዚህ ጠለቅ ያሉ የሰውነታችንን ክፍሎች ለማሳየት የሚጠቅመን ፕሮብ ነው። ይሄኛው ሊኒየር ፕሮብ እንለዋለን። ፍሪኩዌንሲ ከፍተኛ ሲሆን ዌቭሌንግዙ ደግሞ ዝቅተኛ ነው። ለውጭ የሰውነታችን ክፍል ቀረብ ያሉ የሰውነት ክፍሎች የምናይበት ነው። የትኛውም የሰውነታችን ክፍል ላይ እባጭ ካለ የጡት ላይ እባጮችን ለማየት፣ እጅና እግራችን ላይ ያሉ መስሎችና ብለድ ቨዝሎችን ለማየት ያገለግለናል። ይችኛው ፕሮብ ካርዲያክ ፕሮብ ትባላለች። ልብን ለማየት የምንጠቀምበት ፕሮብ ነው። ፍሪኩዌንሲው ዝቅተኛ፣ ዌቭሌንግዙ ደግሞ ከፍተኛ ነው። እንደዚህ አይነት የጤና መረጃዎች በየጊዜው እንዲደርሷችሁ አካውንቴን ፎሎ ማድረግ አትርሱ። አመሰግናለሁ።